በሀገራችን ያሉት ሪል ስቴቶች በተለይ በአዲስ አበባ ነው በብዛት ያለው ብዬ ነው። የማስረከቢያ ጊዜ በጣም አሳሳቢ ሆኖ እየመጣ ነው። አንድ ውል ትዋዋላላችሁ ማለት ቅድመ ክፍያ ትከፍላላችሁ። ቅድመ ክፍያ ላይ በጣም የማርኬቲንግ ሰራተኞች በጣም እንክብካቤያቸው በጣም የሚገርም ነው። ከዛ ቅድመ ክፍያ ከከፈልክ በኋላ ግን አይመለከታቸውም እነሱ። ኢቭን ክፍያ እንኳን ሳትከፍል አንድ ወር ከቆየክ በጣም ነው የሚጨቀጭቁህ። በዛ ላይ ደግሞ ቤቱን ለመሸጥ ነው የሚሯሯጡት ማለት ነው። መክፈል ካቃተህ ማስጠንቀቂያ ይጽፉብሃል፣ ተደጋጋሚ ይደውላሉ። ከዛም በኋላ ለመሸጥ ነው ጥረት የሚያደርጉት ማለት ነው። ስለዚህ ምንድነው የማስረከቢያ ጊዜ ደግሞ ሲደርስ በአግባቡ አያስረክቡ። ለምሳሌ 18 ወር ይላሉ፣ 24 ወር፣ 12 ወር እንደዚህ ይላሉ፣ 36 ወር ይላሉ። ነገር ግን በዛን ሰዓት የሚያስረክቡት ሪል ስቴቶች በጣም እጅግ በጣም ጥቂት ናቸው። ስለዚህ በዚህ አሰራር ላይ እናንተ ምን ትላላችሁ? በትክክለኛ በዚህ ስራ ላይ ያላችሁና እንዲሁም ገዢ የሆናችሁ ባለ ንብረቶች እዚህ ላይ አስተያየት ስጡበት እስቲ።